እንዴት አላችሁ? ዛሬ አሪፍ ፊልም ይዤላችሁ መጥቻለሁ። ስራዬን የምትወዱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ጌትዌይ የተባለ የ2020 ሆረር ፊልም ይዤላችሁ መጥቻለሁ። ፊልሙ መግቢያ ላይ ባልታወቀ ሰው ሬሳ ተጎትቶ ሲወሰድ እናያለን። ወዲያውም ታማር የምትባል ወጣት ሴት ከሚያስፈራው ቅዠቷ ባና ተነቃለች። ቀጥሎም ማንነታቸው የማይታወቁ ሶስት ሰዎች ጉድጓድ ሲቆፍሩ እንመለከታለን። አንድ ጠዋት ታማር በአስታብ ውስጥ ሻወር ወስዳ እየወጣች ሳለ በሬዲዮ ስለ አንዲት ሴት መጥፋት ትሰማለች። ከጓደኞቿ ጋርም ለመዝናናት ከቤቷ ስትወጣ በር ላይ አፍቃሪዋ የሆነውን ጄሪን ታገኘዋለች። ከሱ ጋር ሌላ ዴትም እንድትወጣ ሲጠይቃት አልችልም፣ ይቅርታ እደውልልሃለሁ ትለዋለች። ቻው የሚባባሉና ወደየመንገዳቸው ይሄዳሉ። መንገድ ላይም ሆና ለጓደኞቿ ማዲና ብሮክ ደውላ እየመጣች እንደሆነ ታሳውቃቸዋለች። ነገር ግን መንገድ ላይ መኪናዋ ነዳጅ ጨርስና ይቆማል። ዳር ላይም አቁማ ምን ማድረግ እንዳለባት እያሰበች ሳለ አንድ መኪና ከጀርባዋ ይቆማል። መርቭ የተባለ ፂማም ሰው ከመኪናው ይወርድና ችግር አለ ወይ ብሎ ይጠይቃታል። ታማር መኪናው ነዳጅ እንደጨረሰ ስትነግረው በምላሹ እኔ የምፈልገውን ነገር የምታደርጊ ከሆነ ረዳሻለሁ ይላታል። ታማርም ግራ ይገባትና በዝምታ ትዋጣለች። ትንሽ ከተፋጠጡ በኋላም እየቀለደ እንደሆነ ነግሯት ከሱ መኪና ነዳጅ ሊያመጣላት ጀርካን ይዞ ይሄዳል። ታማር ትንሽ ስለፈራች ለጓደኞቿ እየደወለች አስመስላ ያለችበትን ቦታ ትናገራለች። ወደ ቀኝ ስትዞርም የመርቭን ወንድም ኬቭ መስኮት ላይ ተደግፎ ስታየው ትደነግጣለች። ወንድማማቾቹ ወዴት እየሄድሽ ነው ብለው ይጠይቋታል። እሷም ወደ ሐይቁ እየሄደች እንደሆነ ተነግራቸዋለች። እነሱም አብረንሽ እንመጣለን ሲሏት ይቅርታ አልችልም፣ ጓደኞቼ እዛ እየጠበቁኝ ነው፣ ስለ ነዳጁ አመሰግናለሁ ብላ መኪናዋን ትነዳዋለች። እነሱም ተከትለዋት ይነዳሉ። ታማር ወደ ሐይቁ ትደርስና ወደ ጓደኞቿ ሄዳ ሰላም ይባባላሉ። ብሮክ ታች የሚዝናኑ ወጣቶችን ታይና ወደ ታች በመሄድ አብሯቸው ውስኪ ሻት ታደርጋለች። ወጣቶችን ብሮክን ከበኋላ የት ነው የምትሆኑት ብለው ሲጠይቋት ወደ ከተማዋ አሪፍ ባር የምንሄድ ይመስለኛል ብላ ትመልስላቸዋለች። እኛም እንመጣለን አንቀርም ይሏታል። ብሮክ እሺ ብላ ወደ ጓደኞቿ ትመለሳለች። እየተዝናኑም ሳለ የሆነ ሰው ተደብቆ እየተመለከታቸው ነበር። ያረፉት መኝታ ቤት ላይም ለመውጣት እየተዘጋጁ ሳለ ከውጭ ድምፅ ይሰሙና ለማየት ወደ በሩ ይጠጋሉ። የሰው ጥላም ሲያዩ በድንጋጤ መብራቱን ያጠፉታል። በፍርሃት ውስጥ ሆነውም ለማየት ወደ በሩ ጠጋ ሲሉ ጄሪ ነበር። ለታማርም አበባ ይሰጣትና በሩ ላይ ትንሽ ያወራሉ። ስለ ጄሪም ታማርን ትንሽ አበሽቋትና መኪናቸው ላይ ገብተው ወደ ባሩ ይሄዳሉ። ልክ ባሩ ላይ እንደደረሱም ተኪላ ያዙና አንድ ላይ ሻት ያደርጋሉ። ባርቴንደሩም ስለተመቹት ስፖንሰር ነው ተዝናኑ ይላቸዋል። ጓደኛሞቹም የጨፈሩ የተዝናኑ ሳለ ማዲ ወደ ሽንት ቤት ትሄዳለች። ታማርም ተከትላት ደህና እንደሆነች ለማየት ወደ ሽንት ቤት ትሄዳለች። ማዲም ከሴቶቹን የተቀበልኩት ለብሮክ እንዳትነግሪያት ብላ ኮኬን ሁለቱም ይስቡና ወደ ባሩ ይመለሳሉ። ሴቶቹ የተዝናኑ ሳለ ሁለት ወንዶች ወደ ባሩ ይገቡና ባርቴንደሩን 3 ቮድካ በሎሚ ያዙታል። ነገር ግን ባርቴንደሩ ሎሚ ጨርሻለሁ ይላቸዋል። እነዚህ ማንነታቸው የማይታወቁ ግለሰቦች ያዘዙትን መጠጥ ለሴቶቹ እንዲያቀርብ ይነግሩታል። ባርቴንደሩ መጠጡን ሲያቀርብላቸው ከማን ነው ብለው ሴቶቹ ይጠይቁታል። ሊያሳያቸውም ወደ ጠረጴዛው ሲዞር ሰዎቹ ቦታው ላይ አልነበሩም። ሴቶቹም እናመሰግናለን ብለው መዝናናታቸውን ይቀጥላሉ። እየጨፈሩ ሳለም የታማር ሰውነት መደንዘዝ ሲጀምር ከባሩ ወጥታ ራሷን ለማረጋጋት ቤንቹ ላይ ገደም ትላለች። ወዲያውም ሁለት ወንዶች ይመጣሉ። በኋላም ታማር ስትነቃ ራሷ ትራኩ ጀርባ ታገኘዋለች። ወዲያውም ከመኪና ወርዳ ከትራኩ ስር ትደበቃለች። እዚያው ያለችም የት ሄደች የሚል የወንድ ድምፅ ትሰማና መፍራት ትጀምራለች። ከአባታቸው ጋር አንድ ላይ በመሆን እነ መርቭ ነበሩ። ብዙም ሳይፈልጓት ወዲያው ከትራኩ ስር ያገኟታል። ጎትቶም ሲያወጣት ትመታውና ከእጇ ፈትልካ ወደ ጫካው ትሮጣለች። ስልክ ለመደወልም ስታወጣ ይደርስባትና ራሷን እስክስት ይመታታል። አባታቸው እግዜር በእሷ ላይ መልካም እቅድ እንዳለው ሲነግራት ታማር እሷን ጎድተው በነፃነት እንደማይኖሩ በመናገር ለማስፈራራት ትሞክራለች። እነሱም አንቺ የመጀመሪያ አይደለችም ምንም አታመጭም ይላታል። ትራዮም ለታማር ይሄ ከዘራቸው ሲተላለፍ የመጣ ለእግዚአብሔር የሚደረግ መስዋዕት እንደሆነ ይነግራታል። እሷም እኔ ላይ ለሚደርስ ምንም አይነት ጉዳት ግድ የሚላቸው ቤተሰቦች አሉኝ እና ደግሞ እኔም ከጥልቁ ገሃነም ነው የመጣሁት ትላቸዋለች። ስትናገር ሳለም ያንፈራፍራትና በኬብ ላይ ታስታውካለች። ከዛ ከወጡ በኋላ ኬብ አባቱንና ወንድሙን ያወራችው ነገር እውነት ቢሆንስ ብሎ ያማክራቸዋል። እነሱ ግን ምንም አታመጣም ልታስፈራራም ብቻ ነው ይሉታል። ታማር ከብዙ ሙከራ በኋላ ስልኳን በእግሮቿ ከፍታ ስሪን ለጄሪ ደውይለት ብላ ትነግራታለች። ነገር ግን ልክ ስልኩን እንዳነሳም ባትሪዋ ይዘጋል። መርቭ ከውጭ ሆኖ ነገ እንዴት አሰቃይቶ እንደሚገላት ያስባል። ልክ የአፓርትመንቱ በር በራሱ ጊዜ ሲዘጋ ኬብ ከውስጥ በኩል የዘጋው መስሎት ቀልዱን እንዲያቆም ይነግረዋል። በሩን እንዲከፍትለትም እየጠየቀ ሳለ ሰው የሚመስል ነጭ ነገር ከጀርባው ያልፋል። ወዲያውም ኬብ በሩን ይከፍተውና እኔ አይደለሁም የዘጋሁት ይለዋል። መርቭም ኬብን የመኪናውን ቁልፍ እንዲያመጣለት ይነግረውና ሲያመጣለት ቁልፉን ይዞ ወደ መኪናው በመሄድ መኪናውን ያስነሳዋል። ነገር ግን ነጭ የለበሰች ሴት ከመኪናው ፊት ቆማ ያያል። በድንጋጤም ማርሽ አስገብቶ እላዩ ላይ ይነዳል። ከመኪናው ወርዶ ዝቅ ብሎ ሲመለከትም ምንም ነገር ሊያገኝ አልቻለም። ስለዚህም ከቦታው ይሄዳል። ራት ላይም ትራዮ ምግብ ሊበሉ ይጸልያል። ክፍሉ በመሄድም መሳቢያውን በመክፈት ብዙ የሴት ፀጉሮችን ያወጣና እያሸተተ ከራሱ ጋር ይጫወታል።
ይህን እያደረገ ሳለም የክፍሉ በር በቀስታ ይከፈታል። እሱም በንዴት ከወንበሩ ይነሳና ሳሎን ቲቪ እያዩ የነበሩ ልጆች ጋር በመሄድ ለምንድነው የምትረብሹኝ ብሎ ይቆጣቸዋል። ወደ ክላሱም ዝር ብለው እንዳይመጡ ነግሯቸው ይሄዳል። ልክ ወደ ክፍሉ እንደተመለሰም ልጆቹን ጮሆ በመጣራት ወዲያው እንዲመጡ ያዛቸዋል። ወደ ክፍሉም ሲገቡ አልጋው ላይ ሰው አጽም ይመለከታሉ። አባትየውና መርቭ አንድ ላይ በመሆን ታማርን ወደ አንጠለጠሉበት ክፍል በመሄድ እንዴት ገመዱን ፈታ ይህን እንዳደረገች ይጠይቋታል። ታማርም ግራ በመጋባት ምን እንደምታወራው አላውቅም ብላ ትመልስላቸዋለች። አባትየውም አትዋሽ ብሎ በጥፊ ይመታታል። በድንገትም ውጪ የሆነ የሚንቀሳቀስ ነገር ይሰሙና ለማየት ይወጣሉ። ጄሪ ቤቱ ሆኖ ሳለ ታማር በሶስት ሰዎች መታገቷን የሚገልጽ አጭር መልእክት ይሰማና ወዲያው ደጋግሞ ወደ ስልኳ ይደውላል። ነገር ግን አይሰራም ነበር። ኬብም ወደ ታማር በመሄድ አባቱና ወንድሙ እያስገደዱት ብዙ መጥፎ ነገሮችን እንዳስደረጉት ይነግራታል። አባቱም ሁሌ እዚህ አምጥተው የሚገሏቸው ሴቶች ወደ ገነት እንደሚገቡና የሚያደርጉት ነገር ጥሩ እንደሆነ እንደነገረውም ይነግራታል። የነገሩህን ሁሉ የምታምን ከሆነ እኔም ጠንቋ አይደለሁም ትለዋለች። ኬብም በረጅሙ የተነፍስና ታማር መልአክ ናት ለመስዋዕት ትሆናለች ይላል። መርቭ ተኝቶ ሳለም አንዲት ነጭ የለበሰች ሴት እላዩ ላይ ትወጣለች። ልክ አይኑ ሲከፍትም በኃይል ትጮህና ታስደነግጠዋለች። እሱም ወዲያው ባኖ ተነስቶ መሳሪያ ያነሳል። ወደ አባቱም ክፍል ሲሄድ ግድግዳው ላይ አሁን ትናፍቁኛላችሁ ከሚል ጽሑፍ ጋር አባቱ ተፋቶ ያገኘዋል። ኬብም ወደ ክፍሉ ይመጣል። አባትየውም ታማር ሰይጣን ሳትሆን አትቀርም፣ እኛን እንዲያድኑ የሞቱ ሰዎችን ልካብል ሊሆን ይችላል ይላቸዋል። ጠዋት ላይም ትራዮ የአምልኮ ስርዓት ለማድረግ ታማርን ይፈታትና ወደ ውሃው ያመጣታል። አባትየውም እግዚአብሔርን እንደ ግል አዳኝሽ አድርገሽ ትቀበያለሽ ወይ ብሎ ይጠይቃታል። ነገር ግን ምንም መልስ ሳትሰጥ ዝም ትለዋለች። ውሃ ውስጥም ይደፍቃትና በድጋሚ ይጠይቃታል። አሁንም ዝም ስትል እስክትናገር ድረስ ይዘፍቃትና በመጨረሻም አዎ እቀበላለሁ ትለዋለች። ስርዓቱን ከጨረሱ በኋላ በድጋሚ ሊያንጠለጥሏት ሲወስዱ አዲስ ተቋጥሮ የተንጠለጠሉ ገመዶችን ያገኛሉ። አባትየውም የተቋጠረውን ነገር ፈተው እንዲያቃጥሉትና ለእሷ ጉድጓድ እንዲቆፍሩላት ያዛቸዋል። ኬብም በመቃወም ታማር መልአክ አይደለችም፣ መስዋዕት ብናደርጋት ወደ መንግስተ ሰማያት አትሄድም ይላቸዋል። አባትየው በንዴት ያልኩህን አድርግ ብሎ ያዘዋል። እሱም እሺ ይላል። በቀጣይኛውም ሲል ላይ ጄሪ ወደ ባሩ በመሄድ ስለ ታማርና ሁለት ሰዎች ባርቴንደሩን ይጠይቀዋል። ነገር ግን ምንም የሚጨበጥ መረጃ ስላላገኘ ከቦታው ይሄዳል። ኬብ ጉድጓዱን እየቆፈረ ሳለ ታማር ራሷን ከታሰረችበት ትፈታዋለች። ነገር ግን በበሩ በኩል ስትመለከት ስታየው የነበረውን ኬብን ታጣዋለች። ወዲያውም ከጎኗ ይመጣና ስለ መላኮችና ስለ ሰይጣኖች ያወራታል። ታማርም ታታለውና በቆፈረው ጉድጓድ ላይ በፎርካ ራሱን ወግቶ እንዲገል ታደርገዋለች። መርቭ ከቤት ሲወጣ ታማር ወደ ጫካው ስትሮጥ ያይና ተከትሏት ይሮጣል። ከሰዓታት በኋላም ቤት ላይ አባትየው ከተኛበት ይነቃና ልጆቹን ሲጣራ አቤት የሚለው ያጣል። ወደ ውጭም ሲወጣ የኬብን ሬሳ ጉድጓድ ውስጥ ያገኘዋል። እዚያው ያለም የለቅሶ ድምፅ ከጫካው ውስጥ ይሰማና ወደዚያ ያቀናል። ድምፁንም ወደ ሰማበት ቦታ ሲደርስ ወዲያው መተው ይጥሉታል። ይህን ሁሉ ሲያደርጉና ሲጫወቱባቸው የነበሩት የታማር ጓደኞች ብሮክና ማዲ ነበሩ። ወደ እነ ታማር ስንመለስ ታማር መርቭን ጭንቅላቱ በድንጋይ ትመታና ጎትታው እሷን ወደ አንጠለጥሉበት ቦታ ይዘው ትመጣለች። ብሮክና ማዲም አባትየውን አግተው ታማርን ሲጠብቋት ነበር። ከማታም መንገድ ላይ ጄሪ ታማርን ይፈልጋል። ሴቶቹ ማርቭንና አባትየውን ያስሩና ለረጅም ጊዜ ሲከታተሏቸው እንደነበር ይነግሯቸዋል። ሴቶቹ 16 መላኮች የሚባል ጌም እንጫወት ብለው አባትና ልጅ ላይ ያሾፋል። 16 መላኮች የሚሉትም እስከዛሬ የገደሉትን 16 ሴቶች ነበር። ሴቶቹም ራሳችሁን ከገመዱ አላቃችሁ ከዚህ ለማምለጥ 16 ሰከንድ አላችሁ ይሉና እንዲያመልጡ እድል ይሰጧቸዋል። አባትየውም ራሱን ከፈታ በኋላ ልጁን ጥሎ ሲሸሽ ሴቶቹ ከኋላ ተኩሰው ይገሉታል። ጄሪም ከርቀት የጥይት ድምፅ ይሰማና ለሌሎች ፖሊሶች ደውሎ ወደ ቦታው ያቀናል። መርቭ ልክ እንደ አባቱ ራሱን ከታሰረበት አላቆ ለማምለጥ ሲሞክር እሱንም እዛው ተኩሰው ይገሉታል። ጄሪም ወደ ቦታው ይደርሳል። ከቦታውም አንድ ላይ ይሄዳሉ። ከጊዜያት በኋላም ማዲና ብሮክ ለታማር ይደውሉላትና የላኩላትን ኢሜይል እንድታይ ይነግሯታል። ታማርም ልክ ኢሜይሉን ስከፍተው የጠፋ ሰው አፋልጉኝ ፖስተር ትመለከትና ሳቅ ትላለች። የሴቶች ትሪፕ ጊዜም ደረሰ ብላ ፊልሙ ያበቃል።